አልየብሶበታል። ሰውነቱ ከስቶ ገጥቶ ሌላ ሰው ነበር የመሰለው። በጣም ከፋኝ። በጣም ሁሉንም ነገር ነገሩ። በዛ ወቅት ከቤተሰቦች ጋር በሆነው ባልሆነው ጋጫለሁ። ማልቀስ ነው በቃ። ቤተሰቦቼ ግራ ሲገባቸው ጓደኞቼን ጠርተው ጠየቋቸው። በእኔ ሁኔታ በጣም እየተጨነቁ የነበሩት ጓደኞቼን ሁሉንም ነገር ተናገሩ። እቤት ጉድ ተባለ። እስካሁን ሳንሰማ አሉ። በጣም ብጥብጥ ሆነ። ግን አንድ የሆነ ነገር ነው። በዛ ላይ እኔ እነሱን ቁጣ የምሰማበት ምንም ጆሮ አልነበረኝም። ግን በቃ ትምህርቴን መማር ስላለብኝ እሄዳለሁ። ግን አልማርም፣ እፎርፋለሁ። አሁን ቤትም ስለተናገርኩ ክላስ እየተውኩ ሙሉዬ እነመሌ ቤት ነው። አጠገቡ ሆኜ እጁን ይዤ እውላለሁ። ትንሽ ያወራል። አጠገቡ ሰውን ይደሰታል። አንቺ እኮ የእውነት ሰላም ነሽ ይለኛል። ደስ ይለኛል። ግን ጤንነቱ ከቀን ወደ ቀን እየባሰበት መጣ። ተስፋ ተቆርጧል። ያኔ ጨጓራ፣ የአንጀት ቁስለት እያሉ ያላወቁለት ዛሬ ላይ ያለው ያደረገ እናቴ ልታመምል መላኩዬ ምን ነው የሚያምር ነገረኝ። ራስና ወደላ ምን ነው? በመጨረሻ መሌ በጣም ባሰበት። በጣም በቃ ሁላችንም ተስፋ ቆርጠናል። ጭራሽ መናገር አቃተው። ደህናሽኝ ነበር እንዴ? ደህና መስሎኝ ነበር። ቆይሽ እኔ ምን ላድርግ? መላኩዬ እባክህ ትተኛት፣ እባክህ ትተኛት። እንዲህ በሆነ በአራተኛው ቀን ከሰዓት ላይ መሊክ አይኖቹን ባመውረድ ጀመረ። ያ ነገር ለኔ ልዩ መልእክት ነበረውና ተረበሽኩ። ሁሉም የቤተሰብ አባል ተደናገጠ። መናገር አልቻለም። አይኑን እኔና መሲሌ ከማንከራተት በቀር አሳዘነኝ። እንባዬን መቋቋም አቃተኝ። እጆቼን በእጆቹ አጥብቆ ይዟቸዋል። በዚህ ሁኔታ ውስጥ ትንሽ እንደቆየን መሊን ትንሽ እንቅልፍ አሸለበውና ተረጋጋን። ላይ መሊ ተንቀሳቀሰ። ጋደም ካልንበት ነቃንና ከበብ ነው። አይኑን ትንሽ አንከራተተ። ተረበሽኩኝ። ሁሉም አለቀሰ። ትንሽ ተንቀሳቅሶ መሊ ለዘላለም አሸለበ። መላኩ